የጥምቀት በዓል በራያ አላማጣ ለምን ሳይከበር ቀረ? የጥምቀት በዓል አልተከበረም ከሀገረ ስብከቱ። በአማራ እና ትግራይ ክልሎች ውዝግብ በሚነሳበት አላማጣ ከተማ ውስጥ የከተራም የጥምቀት በዓልም እንዳልተከበረ የራያ ሀገረ ስብከት እና በኮማንድ ፖስት እንድትተዳደር ከመደረጓ በፊት ከተማዋን በከንቲባነት የመሩትና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ለቲክቫህ ኢትዮጵያ ገለጹ። የራያ ሀገረ ስብከት ሥራ አስኪያጅ ሊቀ ስዩማን ሀብቱ አየነው ለቲክቫህ ኢትዮጵያ በሰጡት ቃል የጥምቀት በዓል አልተከበረም፣ አብያተ ክርስቲያናት ተዘግተው በጸሎት ላይ ነበር ሕዝባችን ብለዋል። በዓሉ የተዘጋው የመንበረ ሰላማ ሰዎች ራያ በትግራይ ኦርቶዶክስ ተዋሕዶ ነው የመራው በሚል በዓሉን ለማክበር አላማጣ ድረስ ስለመጡ በቅዱስ ሲኖዶስ ከተወገዘ ኃይል ኅብረት የለንም፣ እኛ በቅዱስ ሲኖዶስ ፈቃድ እየተመራን እያለ በመንበረ ሰላማ ኃይል ጋር ልናከብር አይገባንም ብለን ነው ብለዋል። ገና ጥምቀት ከመድረሱ በፊት በእኛ እመኑ እየተባሉ በህወሓት ታጣቂዎች መገኒ ላይ 4 ካህናት ታስረዋል። በእኛ ትመራላችሁ ወይም በእናንተ አመራም ካላችሁ ደግሞ አርፋችሁ ቤታችሁ ቁጭ ትላላችሁ በሚል 10 ካህናትን አስቀምጠዋቸዋል። ሌላው ካህናት ከምንታሰር ብሎ ተፈናቅሎ ቆቦና ወልዲያ ይገኛል ከነው ያሉ። በከተማዋ የሚገኙ የአላማጣ ቅዱስ ጊዮርጊስ፣ የአላማጣ ቅዱስ ሩፋኤል፣ የአላማጣ አቡነ ተክለ ሃይማኖት፣ አላማጣ ቅዱስ ገብርኤል፣ አላማጣ አቡነ አረጋዊ፣ አላማጣ ቅዱስ ሚካኤል፣ አላማጣ ቅድስት ደብረ ምስራቅ ኪዳነ ምሕረት፣ የአላማጣ ደብረ መድኃኒት ኢየሱስ ካቴድራል ቤተ ክርስቲያናት ጥምቀትን አላከበሩም ነው ያሉት። መንበረ ሰላማ ራሳችንን ችለን ተገንጥለናል ሲሉ የራያ 6 ወረዳ ማኅበረ ካህናትና ሕዝበ ክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሂዶ እኛ አንወገዝም አንለይም ብሎ ዕውቅና ተሰጥቷል ሲሉም አስታውሰዋል። ከዚህ ቀደም በተፈናቃይ ስም ታጣቂዎች ናቸው የገቡት የሚሉት ሥራ አስኪያጁ ይህንን ለቤተ ክርስቲያኗም ለመንግሥትም አሳውቀናል፣ ነገር ግን ያገኘነው መፍትሔ የለም፣ ችግሩ ባለመፈታቱ ነው በጥምቀት በዓል አብያተ ክርስቲያናቱ የተዘጉት ብለዋል። ይህንን ለመንግሥት አሳውቀናል፣ ባሳወቅነው መሠረት ሰላም እንዲያስከብርልን ጉዳዩ ቅዱስ ሲኖዶስም ታይቶ ውሳኔ እንዲተላለፍ ካህናቱ እንዲፈቱ እንግልቱ እንዲያቆም እንጠይቃለን ሲሉ አሳስበዋል። አቶ ኃይሉ አበራ ምን አሉ? የጥምቀት በዓል አላማጣ ከተማ አልተከበረም፣ የከተራ በዓልም አልተከበረም፣ ቤተ ክርስቲያናቱ ተዘግተው ነው የዋሉት፣ ታጣቂዎቹ ስለመጡ ሕዝቡም አናከብርም አለ። ከታቦት ማደሪያ ሰራዊት አስፍረውበት ነበር። ሀገረ ስብከቱም ለኮማንድ ፖስት ሪፖርት አድርጎ ነበር፣ ግን አንችልም ከአቅማችን በላይ ነው አሉ። በዚህ ሁኔታ ታቦት ይዞ ሲኬድ ግጭት ከሚፈጠር እልቂት ከሚመጣ ቢዘጋ ይሻላል ተብሎ ነው። ሰሞኑን ታጣቂዎች ካህናትና ዲያቆናት እያሰሩ ነበር። ባለፈው እሁድም ቅዳሴ አልተቀደሰም። ዋነኛ መንስኤው ታጣቂዎች ከቅዱስ ሲኖዶስ ተለይቶ በተቋቋመው በመንበረ ሰላማ ነው የሚተዳደሩት ማለታቸውን ተከትሎ ነው። የትግራይ መንበረ ሰላማ ጳጳሳት ገብተው ለመቀደስ ወደ አላማጣ መጥተው ነበር። ሕዝቡም ተቃውሞውን አሰማ። ባለፈው እሁድ ቅዳሴ አልነበረም፣ እነርሱ ከመጡ አንቀድስም በሚል ካህናቱም ቤተ ክርስቲያን ቆልፎ ትቷቸው ነው የጠፋው። የጥምቀት በዓል ለራያ አላማጣ ሕዝብ በጣም ልዩ በዓል ቢሆንም ሕዝቡ በበዓል ቀን ቤቱን ዘግቶ እንዲውል ነው የተደረገው። የታቦት ማደሪያውን የህወሓት ታጣቂዎች ሰፍረውበታል። ላለፉት 2 ሳምንታት የቤተ ክርስቲያን አገልጋይ ካህናቶችን እና ዲያቆናትን እያፈኑ እና እየደበደቡ ወደ መሆኒ ሲወስዱ ነበር። ከፍተኛ የሆነ ገንዘብ ሲቀጧቸው ነበር። አሁንም ታፍነው የተወሰዱ አሉ። የራያ ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር ነው። በዚህ ስር ከሆኑ ቤተ ክርስቲያናቶች እንዳይቀደሱ፣ ጸሎት እንዳይደረግባቸው፣ የጥምቀት በዓል እንዳይከበር፣ የኢትዮጵያና የቤተ ክርስቲያኗ ባንዲራ እንዳይወጣና በዓሉም እንዳይከበር ሲሉ ታጣቂዎቹ ትዕዛዝ አስተላልፈው ነበር። በዓሉን ለማክበር በመንበረ ሰላም ሲኖዶስ ስር ሆኑ ነው የሚሉት። የከተማዋ ነዋሪ ደግሞ እኛ ኢትዮጵያውያን ነን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር ነን፣ መንበረ ሰላማ የሚባል ሲኖዶስ አናውቅም። መንበረ ሰላማ የሚባለው ሲኖዶስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር በቀኖና በዶግማና በትውፊት ተለይቷል። ይህ ደግሞ የእምነት መለያየትን ፈጥሯል። ሲኖዶሱም በኢትዮጵያ ኦርቶዶክስ ሲኖዶስ ተወግዟል። ከድቁና እስከ ጵጵስና ድረስ ያለው ሥልጣናቸው በሙሉ ተነስቷል። ስለዚህ አንቀበልም ነው የሉት ሲሉ ተናግረዋል። ቲክቫህ ኢትዮጵያ በዚህ ጉዳይ የመንበረ ሰላማ አባቶችን ሐሳብ ለማካተት ያደረገው ሙከራ ለጊዜው ሳይሳካ የቀረ ሲሆን ሐሳባቸውን ለመግለጽ ፈቃደኛ ከሆኑ በሩ ክፍት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የራያ ሀገረ ስብከት ጽሕፈት ቤት ለሀገር መከላከያ እና ለፌዴራል ፖሊስ በዝርዝር የጻፈው ደብዳቤ ከላይ ተያይዟል። እባካችሁ ይህንን አዲስ ቻናል ሰብስክራይብ በማድረግ ትኩስ መረጃ ያግኙ።